ቤት ገዝቼ የራሴ ቤት ነው ያለ ሲቀበጣጠር የነበረው ማለት ነው። ምን አይነት ባለቤት እንዳለሽ አላውቅም። ቆንጆ ቤት ነው። ዋናው ቤት ይሄ ነው። አሁን በቅርቡ አትደንግጥ። ቁጭ ያለንም በየፈለቀው ቤቴ በድፍረት የመጣችሁት እናንተ ናችሁ። ምንም ኃይል አያስፈልግም። እኔ ነኝ ኃይል ያለኝ በቤቴ። ውጡልኛ ውስጥ ምንም አያስፈልግም። ዝመላከር ምንም አያስፈልግም። ሰውዬ በህግ አምላክ አፋለኝ ብለህ ታወራለህ። እስቲ ቀና ብለህ እያየኝ አውራ። ተረጋጋ። እንዴት ልረጋጋ? ዘመኔን፣ እድሜን፣ ወጣትነቴን ሁሉ ነገር ነው የበላው እኮ። እንዴት ነው የምረጋጋው? ልክ ነሽ። ይሄ ሁሉ ነገር ሳያንስ ላይ ደርቦ ልጆች ሁሉ ወዷል። አሁን ባለበት ዶላር ነው ሸጦ ይሄ ቤት ይገባኛል። ምንድነው ጤነኛ አይደለሽ? ምን ሆነሽ ነው? እዚህ ቤት ያለ ትንሿ ነገር ምንድን ነው? ሰላም ቤተሰቦች፣ ዛሬ የአንድ ባለ ጉዳያችን ለ8 ዓመት የለፋችበትን ቤት እሷ ሳታውቅ ባለቤቷ ቤቱን ሊሸጥ እንደሆነ መረጃ አድርሶን እሷን ካለችበት አገር ከእስራኤል አገር በአስቸኳይ እንድትመጣ አድርገን አሁን እሷን ለመቀበል ወደ ሪፖርት እየሄድኩ ነው። ባለቤቷን ቤቱን ለሌላ ሰው እንዳይሸጠው እኔ ደውዬ ቤቱን እሱ ባለ ዋጋ እንደሚገዛው ነግሬዋለሁ። ዛሬ ቀጠሮ ይዘናል። ባለ ጉዳያችንን ከኤርፖርት ተቀብለን ቀጥታ እሷን ደግሞ እሷ ደም ተፍታ ወደ ገዛችው ቤቷ እንሄዳለን። አብራችሁ ያው እንግዲህ ከውጭ ሀገር ድረስ አስቸኩለንሽ ያመጣ ነው የተወሰነ መረጃም ስላለ አንቺም ይሄንን መረጃ አብረሽ እንድትካፈይ ነበር የመጣ ነው። እሺ አመሰግናለሁ። ያው ነይ ስትለኝ አስቸኳይ ነይ ስትለኝ ይሄ ጉዳይ መቼም በእናንተ በኩል ያልቃል፣ በእኛ በኩል ያልቃል ምንም ብዬ ነው የአመጣጤ። እስቲ ዛሬ እንግዲህ ሀብቴን ንብረቴን አስመልሳለሁ ብዬ ተስፋ አለኝ። አንቺ ምንም አይነት ነገር ሳይቀር ሙሉ ንብረትሽ የለፋሽበት ነገር እንዳለ እንደሚመለስ ቃል እገባልሻለሁ። መቼም ከእግዚአብሔር ጋር ይሄን ነገር እንደምትሰሩልኝና እንደምትፈጽሙልኝ ንብረቴን በእጄ እንደምታስገቡልኝ ተስፋ አለኝ። አስገባለሁ። ያንን በማመን ነው እናስገባልሻለን። እናስገባልሻለን። ምንም ነገር እንዳታስቢ። ምንም ችግር የለውም። ይሄ ስራችን ስለሆነ የተቸገሩ ሰዎችን ወንፈት ያጡ ሰዎችን ስለሆነ ወገኖቻችንን ስለሆነ የምንረዳው በዚህ ምንም ያሳብ እንደጋሽ። ግን ከዛ በፊት ግን እኛ ውስጥ ገብተን ጉዳይ እስከምናጣራ ድረስ ምንም አይነት ነገር እርምጃ እንዳትወስጂ እዚሁ አካባቢ ጋር እንድጠብቂ ነበር የፈለግነው። ስለዚህ እዚሁ አካባቢ ጋር ሆነሽ ውስጥ ከተፈጠረውን ነገር ያው እንግዲህ ከጨረስን በኋላ ስልክ ደውዬ የምጠራሽ ይሆናል። ምንም ችግር የለም። ደስ ይለኛል። ኦኬ። ስለዚህ እዚሁ ጠብቂናለሽ ማለት ነው። እሺ፣ በጣም ጥሩ። በቃ እሺ፣ የሆነች ቦታ ጋር ሆነሽ ጠብቂንና ከጨረስን በኋላ ግን ደውዬ ቶሎ ነይ ስልሽ ትመጭልኛለሽ። በቃ እሺ፣ በጣም ጥሩ። እሺ፣ እንግዲህ ውድ ቤተሰቦች ያው ቀደም እንደገለጽኩላችሁ አሁን ወደ ቤቱ ልገባ ይሆናል። ደውለታለሁ። ከደወልኩለት በኋላ ደግሞ ምን ይፈጠራል አይፈጠርም የሚለውን ከሱ ጋር ተገናኝተን የሚፈጠረው ነገር ውስጥ ገብታችሁ የምትመለከቱ ይሆናል። ቀስ በል። ሰላም፣ እንዴት ነህ? በጣም ብዙ እግር መንገድ አለው። እንዴት ነህ? ሰላም ነው? የቆየ ቦታ ስለሆነ እንዴት ነህ? እግዚአብሔር ይመስገን። ያው ትንሽ ካሜራ አለ እንግዲህ እንትን እንዳይልህ ቤቱን ለማየት እና ደግሞ ያው ዶክመንቱን ከተፈራረም በኋላ ዲል ካረግን በኋላ ለቪዲዮን ቀርጬ ለወንድሜ ስለምልክለት ያስፈልጋል። ውጪ ነው ያለውና እሱ ስለሆነ ሙሉ ፕሮሰሱን የዘጋልኝ ለዛም ነው። እንዴት ነህ? አለው ይኸው እንግዲህ ከምታስታየው ያው ግቢውም ያው ከውጪ እንግዲህ ምንም አይልም። ያው እንግዲህ እንደምታዩት ነው ግቢው ምንም አይልም። አሪፍ ነው። ተጀምሮ ሊያልቅ ፈልጎ ነበር። ቆንጆ ግቢ ነው ያለ። የምር ያምራል። እና ገብተን ማየት እንችላለን? እሺ፣ ና ተከተለኝ ና። እሺ፣ ደስ የሚል ግቢ ነው። ቤቶች የሚከራዩም አሉ። አሪፍ ናቸው እነዚህ፣ አሪፍ ናቸው ብዬ አስባለሁ። አሳያቸው እንግዲህ እስከዛ ድረስ ቤቶቹን። አንተን የሰራሃቸው? ኦኬ። እነዚህ መጀመሪያ የተሰሩ ናቸው ወይስ ካንተ ቤት በኋላ? ኦኬ ኦኬ። ተከራይ አለ ነው? ተከራይ ይኖራል መሰለኝ። አይ ደስ የሚሉ ቤት። ያው እንግዲህ ግቢውን ዞር ዞር እያልክ አሳያቸው። በጣም ደስ የሚሉ ግቢ ነው። ቆንጆ ግቢ ነው። እሺ፣ ገብተን ተቀምጠን ማውራት እንችላለን። ያው ቅደም ያንተ ቤት ስለሆነ። እሺ እሺ፣ ና ግባ። ቆንጆ ቤት ነው። ዋናው ቤት ይሄ ነው። አሁን በቅርቡ ተሰጥቷል። እየገባ አሳያቸው እስኪ። ደስ ይላል። እዛ ጋር መኝታ ቤት ነው። ኦኬ ኦኬ። አይ ደስ ይላል። ቆንጆ ቤት ነው ያለው።
ቆንጆ ቤት ይመስላል። እንግዲህ ይህንን ቪዲዮ ያው ለወንድሜ እምልክለት ይሆናል። እንግዲህ ያው የሚስማማ ይመስለኛል። በደንብ ነው የሚደሰትበት። አሳያቸው ሶፋዎቹ ምናምን ቆንጆ ቤት ነው። ያው ወንድሜ የሚመርጠው ይመስለኛል። ቆንጆ ቤት ነው። እስከ ተቀምጠን ግን ማውራት እንችላለን አይደል? እሺ እሺ እሺ። አረፍ በል እስከዛ። ኦኬ እዚህ ውስጥ አሉ የሚፈራረሙ ነገሮች አሉ። እዚህ ውስጥ አሉ። እዚህ ደግሞ ካርታውን ይችዋለሁ። በሁሉ መሰረት ስንስማማ ካርታውን ወደ አንተ እናዞረዋለን ማለት ነው። ካርታውን ላይ ስንጨርስ ያው አይቼው ከዛ በኋላ ወደ ውሳኔ እንገባለን ብዬ እኮ ነው። በጣም ሰፊ አሪፍ ነው። ኦኬ እና በጣም ብዙ የተለፋበት ቤት ነው አይደለም? በደህና ጊዜ አሁን የሁሉ ሰው አሁን ስትመጣ መንገድ ላይ አይተሃል አይደለ? አዎ መንገድ ላይ ሰው ነበረ። ደግሞ ሰፈር ውስጥ ብዙ ሰዎች ያልነበሩ ጊዜ የተገነባ ቤት ነው። እና ስትገባ ያለ የመጀመሪያው ቤት እዛ ጋር ሰርቼ የገባሁት ቤት ነው። ኦኬ ከዛ በኋላ ነው ሌሎቹን ቀስ ቀስ በልጅነት ነው አብተፈራው በወጣት ዘመን። ግን ከዛ በፊት ጥያቄዎችን ለመጠየቅ ፈልጌ ነበር። ዲል ከማድረጋችን በፊት ከመፈራረማችን በፊት አንዳንድ ነገሮችን ያው ማወቅ ፈልጋለሁኝና ምክንያቱም ማለቴ እዚህ ቤቱ ላይ ማንም ሰው የኔ ቤት ነው ብሎ መጥቶ እንትን አይልም። የሚያስቸግረኝ ሰው አይኖርም። በፍጹም እኔ ብቻ ነኝ ያለሁት። ማንም ተከራከር የለም። ይኸው እዚህ ያለ ተከራይ በሙሉ ይመሰክራል። ከኔ ውጭ የሚያውቀው ሰው የለም። ኦኬ አይ ምክንያቱም ያው ዲል ካረግን በኋላ ከተፈራረመን በኋላ አንድ ሰው መጥቶ ይሄ ቤት እኮ የኔ ነው ለምን ተፈራረመን ሊል ይችላል። ስጋት ስላለ ስጋት ስለሚኖረኝ ቤት ሁሉ በእኔ ስም ነው ያለው። ማንም ቢያሳግድህም የሚጠይቅህም ሰው የለም። እኔ ነኝ። በእኔ ስም ነው እንዳለ ቤቱ የተሰራው። ካርታ የሚወጣው በእኔ ስም ነው። በአንተ ስም ነው። ዳም የለበትም። ማጣራት ትችላለህ። ምንም ችግር የለም። እንዴት ነው ግን ትዳር የሚባል ነገር አለ? ትዳር የሚባል ነገር መስርተሃል? ወደ ትዳር አለም ገብተሃል? ትዳር አለ። ልጅ አለኝ። ልጅ አለ? ስንት ልጆች አሉ? 2 ልጆች አሉ። ወንድ ናቸው ሴት? ሁለቱም ወንድ ናቸው። የት አካባቢ ነው የሚኖሩት? እዚህ ሌላ ቦታ አለ። ሌላ ቤት አለ። መጀመሪያ ይሄንን ከመስራቴ በፊት የተቋቋምኩበት ቤት አለ። እሱን ገብቼ እዛው ነው እነሱ የሚኖሩት። ይሄን እንደው ለኪራይና ሁለት ቤት ነው ያለህ ማለት ነው? ለገቢ ፈልጌው ነው። ይሄን ለገቢ ምንጭ የወር ገቢ የለም። ሁሌ መድከም ብቻ ሳይሆን ደግሞ ነገ ቤተሰብን መደገፍ ስለሚገባ ለቤተሰቦቼም ቅርስ ይሆናል ብዬ ያው። እንዴት ነው ግን ከባለቤትህ ጋር ታዲያ እንዴት ተዋወቅ? በምን ጉዳይ ልትተዋወቁት አላችሁ? የተዋወቃችሁ እንደሆነ እስኪ እሷን እንግዲህ በስራ አጋጣሚ ነው። በስራ አጋጣሚ እኔ በመሰራበት አካባቢ እሷም ትሰራ ነበረ። ሻይ ቡና ምናምን ትሰራ ነበረ። በጣም እሷም ታታሪ ነች። የስራ ሰው ነች። የክፍለ ሀገር ሰው ነች። በጣም ጠንካራ ሰራተኛ ነች። እና ያው ከደንበኝነት አንጻር ተቀራረብን። ጥሩ ግንኙነት ነበረ። በዛው 1-2 እያለን እየተላመድን ወደ ትዳር ገባችሁ። አሁን እዛኛው ቤት ላይ በቃ ትልቁን አስተዋጽኦ እሷ ነች የምታደርገው። ቤቱም ሲሰራ በጣም ድጋፍ አድርጋለች። እንዴት ነው በፍቅር ጉዳይ ስንት ጊዜ ማለት ስንት ዓመታት ቆይታችኋል? ከዛ በትዳርስ ቆይተናል። ወደ 3 ዓመት በፍቅር ቆይተናል። ፍቅር ብቻ 3 ዓመት ብዙ ነው ሄዳችሁት? 3 ዓመት በፍቅር ቆየን። ግን ደግሞ ወደ ትዳር ተቀራርበን ደግሞ አንድ ላይ መተጋገዝ ስላለብን ደግሞ ወደ 14 ዓመት ይሆናል። አጠቃላይ 17 ዓመት ማለት ነው። ብዙ ሄዳችኋል። ታዲያ የስንት ዓመት እና የስንት ዓመት ልጅ ነው ያላችሁ? ወንድ ልጅ የ13 እና የ11 ዓመት ልጅ አለ። ኦኬ ብዙ ሄዳችኋል። ያው ፈጣሪ ያሳድግልህ። እንግዲህ 7ኛ ክፍል ተማሪ ነው። ፈጣሪ ያውቃል። በጣም አመሰግናለሁ። በጣም አሪፍ ጊዜ ነው የምታሳልፉት መሰለኝ። ታዲያ ባለቤትህ ግን እንዴት ይሄን ቤት ስትሸጥ ትስማማለች? ማለት ያው ያኛውን ቤት ቢሆን ሁሉም በእኔ ስም ነው። እሷ ያው ስሸጥም ስለውጥም ለቤት እንደሆነ ስለምታውቅ እኔና እሷ ጋር በዚህ ጉዳይ ላይ ምንም አይነት ጭቅጭቅም ሆነ ንግግር ምንም ነገር ኮሽታ የሚባል ነገር የለም። ኦኬ ስለዚህ ተስማምታችሁ ነው ተቻችላችሁ ነው የምትኖሩት ማለት ነው? ምን እንደማደርግ ታውቃለች። ገባ ብዙ እንዲህ ነው የምትለው ነገር የለም። ይሄን ቤት ግን ስትገዛው እንዴት ነው ማለት ምን ያህል አመቱ ነው ስትገዛው? በምን ያህል እድሜ እያለህ ነበር ይሄን ቤት የገዛው? ይሄ እንግዲህ የዛሬ
የዛሬ 7 ዓመት ከምናምን ገደማ ነው የተገዛው የመጀመሪያው ቤት። ከዛ በኋላ ይኸው ሌሎቹ እየተሰሩ አብረው ቀጠሉ። እንዴት ነው ግን የሚያግዝህ ሰው ነበረ? ያው እንዳልኩ ከገጠር የመጣችው ሳንቲም እና እኔና ባለቤቴ ደግሞ ተሯሩጠን እዚህም ቤት እንትን እንላለን። ገብተዋል። አሁን በአንዴም ሳይሆን የ3 ወር ቤት ኪራይ እንደዚህ ስም ቤት ኪራይ ስንወስድ እንደዚህ ነው። የ3 ወር ብቻህን ነበር እያደረግን እንወስድና በሱ መለሰን ቤቱን ደግሞ ሌላ ደግሞ ተጨማሪ ቤት እንገነባለን። እንደዛ እያደረግን ነው። አሪፍ ነበር። ግን እንዴ በምንድን ነው የምትተዳደሩት? ነው በዚህ ነው ዋናው መተዳደሪያችሁ? በዚህ ነው ማለት በኋላ ይመጣ እኔ ባለሙያ ስለሆንኩ ምን ነበር መሰራት? ሁለገብ ነው። በቃ ሁለገብ ነው የምትሰራው። ሁሉንም የተገኘውን እሰራለሁ። የእጅ ባለሙያ ነኝ። ቆንጆ የሆነች ብዙም አላወጣሁም የተወሰኑ ለሚያግዙኝ ሰዎች እንጂ አብዛኛውን ስራ እኔ ራሴ ነው የምሰራው። ስለዚህ ሌላ ቦታም እሰራለሁ። ኮንትራት እያዝኩ ስራ በየቦታው እየዞርክ ነው የምትሰራው? እዚያው ሙሉ ቤቶችን ኮንትራት ይዤ ሰራተኛ ይዤ እሰራለሁ። በደንብ ነው የማገኝበት። እየዞርክ ማለት ነው በየቦታው? ዋና ስራዬ እሱ ነው። ያም ተጨማሪ ገቢ ነው። ይሄ ቤት በቃ ተጨማሪ ነው ለተጨማሪና ለአንዳንድ ነገሮች ለልጆቻችሁ ለነገ ነገር ይሆነናል ብለን ነው ያሰብነው። ግን አሁን ሳስበው ደግሞ ይህም ሩቅ ነው እዛ ካለሁበት ቤት አንጻር ይህንኑ ሽጬ ወይ ያንኑ ቤት አጠናክሮ የበለጠ ያንን ለመገንባት ወደ ፎቅ አድርጌው ያንኑ አንድ ላይ ማጠቃለል ይሻላል። እርግጠኛ ነኝ መቼስ የአናጺ ነኝ ሁለገብ ነኝ ስላልከኝ ይህንንም አንተ ነው የሰራኸው? የኔ እጅ ነው ሙሉ የኔ እጅ ነው። ዲዛይኑም የኔ እጅ ነው። የራስህ አሻራ አሳርፈሃል ታዲያ? በጣም ነው የምወደው። ግን ያው የተሻለ ደግሞ ለመስራት ስለሆነ የግድ ሌላ ምንጭ ስለሌለኝ ይህን ሽጬ ያንን ደግሞ አስተካክልበታል። ባለቤትስ በምንድን ነው የምትተዳደረው? ማለት ከዚህ በፊት በምን ነበር የምትተዳደረው? ምንድን ነበር የምትሰራው? እሷ ሻይ ቡና ነበር የምትሰራው። በኋላ እያደግን ስንመጣ እኔም ስራ ሳገኝ ሳንቲም እየሰጠዋት ወደ ምግብ ንግድ ትሰራለች። ምግብ ቤት አለ። ሻይ ቤት በምትሰራ ሰዓት ነበር የተዋወቃችሁት? አምባሻ ዳቦ ምናምን ትሸጥ ነበር። እዛ እኛ ስራ እንሰራና እሷ ጥሩ አጋጣሚ ነው መቼስ እሷ ጋር ምግብ ለመብላት ሂደህ ነው የተዋወቃችሁት? ስንበላ እንሄዳለን። ምሳ ሰዓት ላይ ደግሞ ሽሮም ቢሆን አንተ ክትካ ታደርስና ለሚሰሩ ሰራተኞች ታቀርባለች። ከዛ ትሄዳለች እንደዚህ መንገድ ላይ። በኋላ ከተጋባም በኋላ ቤት ምናምን ይዤላት እዛ ውስጥ ደግሞ ምግብ እየሰራች እሱን አስፋፍታ በሱ ነው የምትተዳደረው። አሁን ላይ ምግብ ቤት ከፍተህላታል? አንተ በጣም ጥሩ ባል ነህ። የምር እንዳንተ አይነቶች ይብዙልን ነው የምለው። አይዞህ የልጆቼ እናት አይደለች? ምን ይደረጋል? ሌላ ለማን ይለፋል? እነሱ ነው የሚለፋው። ያው በዚህ ሰዓት ቤት መግዛት ማለት ወይም መሬት መግዛት ማለት ትንሽ ከባድ ነው። ማለት መንግስት ያገባ ያላገባ ይላል እና በኋላ ይህን ነገር ከወሰንኩኝ በኋላ ከተፈራረምኩ በኋላ ባለቤትህ መታ ማን ይሸጠው፣ እንዴት ሸጠው፣ ለምን ሸጠው፣ ምን አገባኝ ብላ ድንገት ከኔ ጋር ሰጣ ገባ እንዳትገባ እንዴት ነው መታ ትፈርማለች እሷ? ምንም ችግር የለም። እሱ የሚያሳስብ ጉዳይ የለም። አንተ ብቻ ውደደው እንጂ እሷ ለእንደዚህ አይነት ጉዳይ ምን ስንስን የኖርንበት አይደለም። ቤት እኮ እናሻሽጣለን ምን እንላለን። የሌላ ቤት ሲሸጥ እኮ መታ ምስክርነትም እኮ ቆማ አይታለች እሷ ራሷ። ስለዚህ ታውቃለች። ምንም የሚያስቸግር ነገር የለም። እኛ ብቻ እንስማማ እንጂ እንስማማለን። ችግር እንስማማ እንጂ ምንም በዚህ ጉዳይ የሚያሳስብ ነገር ችግር የለውም። እንስማማለን። አንዳንድ ነገሮችን ማወቅ ስለሚጠበቅብን ስጋትህንማ አጥርተህ ነው እንትን ማለት ያለብን። ቤቱን እንደሆነ ወድጄዋለሁ። ያው እንደምታየው ነው። ብዙ አሁን እዚህኛው ቤት ላይ ምንም የምታወጣው ወጪ የለም። በቃ ምናልባት ቀለሙ ፍሳሽ ምናምን የለውም፣ ምንም የለም። አዲስ እኮ ነው አሁን በቅርቡ ሁሉ ነገር። ለዚህ ቤት በቃ ተጠንቅቀን ነው እያንዳንዱን ነገር ይሰራል። ግን እንዴት ነው ስትሸጠው? እዛኛው እቃ አለህ መሰለኝ ከነ እቃው ነው የተስማማ ነው ብዬ አስባለሁ። ምን ይሰራል? ያው የሚገባውም ሰውዬ መጥቶ እንደገና እንዳይደክም እቃ ፍለጋ ምናምን እንዳይሄድ ይመጥነዋል ብዬ አስባለሁ። ያሉት እቃዎች እንደምታየው ነው። ቴሌቪዥኑም እንደምታየው ነው። በጣም ውድ ነው። አይተዋል። ሳምሰንግ ነው። በጣም ምርጥ ቴሌቪዥን ነው። እቃው ነው፣ ማስቀመጫው ነው፣ ሶፋው ነው፣ ሌዘር ነው። ያ ዳይኒንግ ቴብሉ ነው። በጣም ውብ የሆነ እቃ፣ በጣም ውድ የሆነ እቃ ነው። አዎ ቆንጆ በጣም ምርጥ ናቸው። መኝታ ቤትም እንደዛው ነው። ከዚህ የባሰ ነው። ምርጥ ነው። መጥቶ ብቻ አረፍ ነው የሚለው። ኪችንም ቢገባ ሁሉ የኪችን እቃዎች የተሟሉ ናቸው። ሽንት ቤቱ ምኑም እዚሁ አብሮ የተዘጋጀለት ነው። በቃ እንደ ኖርማል አይደለም። አንድ የውጭ ዜጋ ሊኖርበት የሚችልበት ስታንዳርድ ያለው ቤት ነው። እኔም እንደዚህ አይነት ቦታ ላይ የፈለግኩትኝ ያው ብቻዬን ለመኖር ሳይሆን ያው እንዳንተ ልክ ልጆችና ትዳር አፍርቼ ለመኖር ስላሰብኩ ነው እንደዚህ አይነት ቤት መግዛት የፈለግኩትኝ። እና ተከራዮቹ ስለ እኔ ትነግራቸዋለህ ነው?
አሳውቀን ነው እንግዲህ ከዚህ በኋላ የሚያስተዳድራችሁ የዚህ ቤት ባለቤት ሌላ ሰው ነው። ስለዚህ ቤት ኪራይ የምትከፍሉት ለሱ ነው ከዚህ ጊዜ ጀምሮ የሚለውን ነገር እኛ ስምምነቱን ስንጨርስ የሚደረግ ነገር አስተዋውቄ ነው ሲያልቁ ነገሮችን ስንፈጽም እናስተዋውቃችኋለን። ምክንያቱም ትንሽ ስጋት የገባኝ ምንድን ነው ድንገት ኑሮ ከጀመርኩ በኋላ እዚህ የቤት ኪራይ ደርሶ የቤት ኪራይ አምጡ ድንገት ብል ማነህ የት ነህ አልናቀህም አስተዋውቃቸዋለሁ። ሁሎቹንም አባወራዎችን እናስተዋውቃቸዋለን። ከዛ አካውንታችሁን ትሰጣላችሁ። በአካውንቱ ነው አሁን የሚያስገቡት በአካውንት። በጣም ምርጥ ነው በጣም እኔ እንደው ኖርበታለሁ ብዬ በጣም አስቤበት ነበር ያዘጋጀሁት። ግን ሳስበው አሁን እዛም እዚህም ቤት ቆንጆ ቤት ነው። ከዛ ለመኖር ነው ያሰብኩት። ያንን ፎቅ አድርጌው እዛው ለሚከራይም ቤት የኔን መኖሪያ አድርጌ መስራት ነው ያሰብኩት። ገንዘቡን ወደዛ ራሴውም ስለምሰራ ብዙ ወጪ አይጠይቀኝም። ጥሩ ሀሳብ ነው። እና እንዴት ነው ቤቱን ግቢውን ወርጄዋለሁ ብያለሁ። ስንት አድርገው ዋጋ እንስማማና ያው መጀመሪያ ያው ያገናኙ ደላላዎች አሉ። እነሱ የሆነ ነገር መጠየቃቸው ስለማይቀር ኮሚሽን ምናምን ይላሉ 10% ምናምን ይላሉ። ከአንተም ከኔም ስለሚሉ በእኔ በኩል የሚያገናኙ ስለሚጠይቁ እሱ እንትን እንዲልልኝ 15 ተኩል ቢሆን ደስ ይለኛል። 15.5 ሚሊዮን 15.5 ምክንያቱም ብዙ የሚከራዩ ቤቶችም አሉ። ይሄ ብቻ አይደለም። ይሄ ብቻውን ራሱ ግን ከዛ በፊት ቤቱ ስንት ነው የሚከራየው? እነዛ ተከራዮች ስንት ነው የሚከፍሉት? ትንሹ አሁን 8,000 ነው። ትልቁ 13,000 ገበያ በላይም ወደ ይሄን ሁላ በርግጥ ለሚስትህ ነው የምትልክላት ነው አንተ ጋር ነው ተቀማጭ? እኔ ጋር ነው። ያው እሷም ስትፈልግ ነው የምትፈልግ ሰዓት የምትፈልገው ነገር ይደረጋል። የራሷም ገቢ ስላለ ምንም የምትፈልገው ነገር የለም። ቤቱን ስንሰራ እኔም አወጣለሁ ከዚህ ወጪ ነው። እሷ ከኔም ካነሰ ከእሷ እየተቀበልኩ እሰራለሁ። ስትፈልግ ደግሞ መልስላታለሁ። ለንግዷም የሆነ ነገር ስትፈልግ ከኔ ትጠይቃለች፣ ትወስዳለች። ለቤተሰቦቿ የምትደገፈው ነገር ካለ ትጠይቀኛለች፣ እሰጣታለሁ። በቃ ጥሩ ሀሳብ ነው። እኛ ጋር እኔና እሷ መሀል ምንም ችግር የለም፣ ሰላም ነው። እኔ ጋርም ሆነ እሷ ጋርም ሆነ ምንም የሚያሳስብ ነገር የለም። ስለዚህ እሺ፣ ጥሩ ሀሳብ ነው። 15.5 ሚሊዮን ቢሆን በቃ ነገሮችን ሁሉ ይችልልኛል። ሌሎች አሁን እነዛም የምታወጣው የለም። አሁን ለተከራዮች ምንም ሁሉም አሁን በቅርብ የታደሰ የሚያፈስ ቆርቆሮ የለ እንዳለ አዳዲስ የሚቀቡትን ሁሉ ቀብቼላቸዋለሁ። መብራት ሁሉ ነገር የተስተካከለላቸው ምንም ለእነሱ የሚወጣው ወጪ የለም። ቀጥታ በቃ ምርት ማለት እኮ ነው። ምርት እንደመሰብሰብ ቁጥር ገባ። በቃ ከሆነ ጊዜ በኋላ የቤት ኪራይን መሰብሰብ ነው። በቃ የኖርክ መሰብሰብ ነው። ገንዘብን በጥቂት ጊዜ ትመልሳለህ። ቤት እየጨመረ ነው የሚሄደው አሁን። ልክ ነህ። ትንሽ ግን ብሩ እንትን አላለም፣ አላበዛሁም ትንሽ። ያው በዚህ ሰዓት መቼስ ውድ ነው፣ መሬት በጣም ውድ ነው ታውቃለህ። 1,000 ካሬ እኮ ነው። 1,000 ካሬ ነው እኮ ነው። 1,000 ካሬ ነው። ቤቶቹ ስላረፉ የሆነ የጠበበ ይመስላል። ቤት አርፎበታል። ገባ። ማሰብ ያለብህ አሁን ምንድን ነው ዝም ብሎ ባዶ መሬት ሳይሆን ቤት ያረፈበት በጣም ብዙ ካሬ ነው ያለው። ስለዚህ ዋጋውን የሚያስወድደው አሁን እሱ ነው። ገባ። ልሽጥ ብትል እንኳን ቆርጠህ የሆነ ቤት ልሽጥ ብትል በሚሊዮን ትሸጣለህ እዚሁ ላይ ራሱ እና ተጠቃሚ ነው የምትሆነው። ምንም ብዙ ኮስት የሆነ ነገር ስላለው ያን ያህል ብዙ አይወደድባችሁ። ደግሞ እኔ ብዙ ተከራካሪ ነው ያ ወንድም ስለሚለኝ ነው እሱ ስለሆነ የሚለው የሚከፍለው ግማሹን ስለማይወዳቸው አንዳንድ ሰዎች ብዙ ሰው እንዲህ ለማሳየት አልጥርም። እንዲህ መርጬ ነው ገባ። እንዲህ ዲያስፖራ ምናምን የሆኑ ሰዎች እና ስለ ቤት የሚያውቁ ሰዎች ካልሆነ በስተቀር የመጣ ሁላ ደላላ አላሳይም። ምክንያቱም የሚያውቅ ሰው ይገዛዋል። ቢቀመጥም የትም አይሄድብኝም፣ የኔ ነው። ስለዚህ አንተው ቤት ነው አይደለ? እናንተ ከወደዳችሁ ደግሞ ከሚያመልጣችሁ ለ1 ሚሊዮን ለሆነ ምናምን ተብሎ ከሚያመልጣችሁ ጠቅልላችሁ ብትወስዱ የተሻለ ነው ብዬ አስባለሁ። አሪፍ ነው። ያው እኔ ስንት አሰብኩ መሰለህ? እኔ 13.5 ነበር ያሰብኩትኝ። እኔ ትንሽ ይጎዳባል። አትጎዳም ብዬ አስባለሁ። ወጪዎች አሉ ገባ። አሁን ውልና ማስረጃ እንትን ስንል የሚከፈል ክፍያ አለ ለመንግስት። እሱን ችግር የለውም። እኔ እዘጋለሁ ክፍያውን። እነሱ ነው እዘጋለሁ። ደላላዎችም ስላሉ እና ያቀድኩትም ነገር ደግሞ ከዛ ነገር ጋር ነው ፕላን አድርጌ እንትን ያልኩት። እንደውም እኔ ስለተመቸኝ ስነ ምግባርም ሁኔታ በስልክም ሳወራህ ጊዜ እንደው የጥሩ ቤተሰብ ልጅ ስለመሰልከኝ እንደው ብዙም ጫና አላረኩብህ። ሚሳ በቃ ደህና ሰዎች ናቸው። ይሄ ነገር ደህና ተገምቷል። ከዚህ በፊት ይሄ ቤት አላስገመጥኩም ማለት ይጠራሉ፣ ግን እኔ ዛት ማችን እንትን አይደለም ብዙ
ደስተኛ አይደለሁም። እኔ የምፈልገውን ያህል አልመጣልኝም። አሁን ምንም ሳልከራከር ምንም ሳልል ብለህ አንድ 15ቱን እንኳን ሙሉን ብትከፍሉኝ በቃ ስለዚህ በ15 በቃ እንስማማለን ማለት ነው። ተስማምተን ተፈራርመን ለነሱ የሚሰጠውን ሰጥተን ለመንግስት የሚሰጠውን እንትን ብለህ እስኪ ካርታውን እንደ አዲስ ሊሆን ማስተላለፍ ያለብኝን ነገር አስተላልፍላቸው። ያው ዶክመንቱን በዛው ይሰጣል። እሺ እነዚህ አሁን ከመጀመሪያ ጀምሮ የገዛሁባቸው ነው። ሊዝ ሁሉ የተከፈለበት በየአመቱ ግብር የተከፈለበት እነዚህ ህጋዊ መሆናቸው ይሄ ካርታው እንደምታየው ያውን ሲታደስ የኛው ቤት አሁን ሲሰራ እንደ አዲስ የወጣው ካርታ ነው። አጠቃላይ ሁሉም ያለበት ምንም የሚያስፈራህ ነገር ምንም አስተማማኝ እጅ ላይ ነው የወደቀው አይደለ? አዎ አስተማማኝ። ትንሽ ያው ስጋት በዚህ ሰዓት መቼስ ሰው ማመን ያሰጋል በጣም። ምንድነው ወንድም ምን ይለኛል መሰለህ፣ ሰው ማመን ቀብሮ ነው ይለኛል። ለዛ ነው ቀሩንክማ እንዴት እኛም ነው ስለምንጠራጠር ነው እንጂ እንበላ ነበረ። ዝም ብለን አሁን ጫካ ላይ ገዝተን ቢሆን ኖሮ እንደዚህ በሰላም አንድ ነው። ስለዚህ ኮፒ የለውም ነው እዚያው አሉ እነዚህ ኮፒ አላቸው። አይ ከዚህ ሌላ ነው ማለት ሌላ ይሄ ኦሪጂናሉ አይደለ? እርግጠኛ ነህ? አዎ ሰነዶች ማረጋገጫ ያለበት ኦሪጂናሉ መታወቂያዎቹ የባለቤትነት መታወቂያ ነገር አዘጋጅቼ ነው ያለሁት። ምክንያቱም ያው እርግጠኛ ሆኜ ባህለውና ብዙ ማመላለሱ ማንከራተቱ ተገዛ መስሎ አላተሰማ። የባለቤትን ስም ማን ነበረብኝ? ረሳሁት። ቀደም በስልክ እያወራን ፀሐይነሽ ቆንጆ ስም ናት። በቃ እንደ ስሟ ነው ተግባሯም ፀሐይ የሆነች ባለቤት። ከአሁን በኋላ እንግዲህ ያው የቤት ካርታ ባለቤት ለሆን ነው እንግዲህ ውድ ቤተሰብ። አዎ እንዴ በደህና ጊዜ የተለፋበት ጥሩ ዕቃ የድሮ ቆርቆሮ እንዳይመስል የድሮ እንጨት እንዳይመስል ታውቃለህ። ደስ ይላል። ሶፋ ምናምን አሁን ተመችቶኛል፣ ወድጄዋለሁ። ወንድሜ መቼስ የሚወድ ይሆናል። ያው እኔ የወደድኩት ነገር የኔ ምርጫ እሱ ምርጫ ስለሆነ ይወደዋል ብዬ አስባለሁ። የዘመኑ ስራ ነው በቃ ይሄ እኮ በዚህ ዘመን ያለ በዚህ ሰዓት የሚፈለግ የስራ አይነት ነው። እና ግን አንድ ጥያቄ አለኝ፣ የመጨረሻ ጥያቄ ምንድን ነው? እስኪ ጥያቄ መቼም አያልቅ አረጋግጠህ እስከምትወስድ ድረስ መጠየቅ ያለብኝ ብዬ አስባለሁ። ነገር ስለሚሆን ሚስት አለኝ ብለሃል። የሚስት ስም ፀሐይነሽ ነው ብለሃል አይደል? ሌላ ሚስት የለህም? እርግጠኛ ነህ? አዎ ስራም ራሱ ከስራዬ ውጭ ሌላ የሚታየኝ ነገር የለም። እንኳን ሌላ ላገባ ጊዜም የለኝም። የስራ ሰው ነህ ማለት ነው። በትክክል ለዛም ነው በዚህ ጊዜ ይህን ሁሉ ነገር ማፍራት የቻልኩት። ስለዚህ ያው በዋጋው የምንስማማ ይሆናል። 15 ብለኸኛል መጨረሻ አይደለ? በቃ ስለ 15ቱ እንስማማለን። ግን ከዛ በፊት ከባልደረባዬ ጋር ከጓደኛዬ ጋር ማለት ነው አንዳንድ ማሳየት ያለብኝ ነገሮች ስላለች ብለን እውነት ነው ውሸት ነው የሚለውን ነገር እሱ ስለሚያውቅ አብዛኛውን ጊዜ እንደዚህ አይነት ነገሮች ላይ የተካነ ነው እና ለሱ ባሳየው ምን ይመስላል ለሱ ጋር አሳይቼው ውጭ ጋር በር ጋር አውርተን ያለውን ነገር ለማረጋገጥ እርግጠኛ ሆነ ልብህ ሲፈቅድ ሲያምን ነው ብትገዛም ራሱ ብትፈራረም የሚጠቅምህ አንተ። ከዛ በኋላ ያው ታስተላልፋለች። በጣም ተነጋገሩበት። በድጋሚ አሁን የምጠይቅህ ምንም አይነት ዘመድ ያገዘኝ የለም በራሴ ገንዘብ ሰራሽ ነው የምትለው አይደለ? አዎ። ኦኬ እሺ፣ በጣም ጥሩ። ስለዚህ ምን ይመስላል ወተን አጣርተን ብትመጣ? እሺ ታርግልኝ እንግዲህ ያው ይሄ ነው አጣርቼ ልትል እንዳለ። እሺ ያው እንግዲህ ሲመጣ ስንቱን አሳያችሁ። እሺ አሪፍ ነው። እሺ እሺ ጠብቀኝ በተወሰነ ደቂቃ ነው። እሺ ያው እንግዲህ ውድ ተመልካቾች እንዳያችሁት ነው አረመኔ ጨካኝ የሆነ ሰው ማለት ነው። የራሴ ቤት ነው፣ ምንም አይነት ባለቤት የለኝም፣ ከድሮ ጀምሮ የገነባሁት ቤት ነው ብሎ እንግዲህ እንዳያችሁት በቪዲዮ እንዳያችሁት ሲዋሸንና ሲአረበስ እኔ ቃላት የለኝም፣ ምንም አይነት ቃላት ስለሌለኝ
ለዛም ነው ላጣራ ብዬ ወጣሁት። ላጣራ ብዬ ወጣሁበት ምክንያት ማለት ነው ባለጉዳያችንን እዚህ ድረስ ስለምንጠራት ማለት ነው። መታ የሚፈጠረውን ነገር እንግዲህ አብራችሁን የምትመለከቱ ይሆናል። ከዛ ቤት ውድ ቤተሰቦቼ ይሄ ዶክመንት ወይንም ይሄ ካርታ የባለጉዳያችን ስለሆነ እና ከዚህ በፊትም ገንዘብ ልካለት እንደነበረ ብዙ አይነት ገንዘብ ለራሱ እንዲያስተዳድርና ለወደፊት ህይወታችን ይጠቅመናል ብላ የላከችለትም ገንዘብ ስላለ ያንን ገንዘብ እንዳለ እንዲሁም ይህንን ካርታ የቤቱን ካርታ የምናስመልስላት ነው። ቅድም እዚህ አካባቢ ጠብቂኝ ብያት ነበረ። ምክንያቱም ምን ይላታል እሷስ ምን አይነት ውሸት ነው ያሳተስ የሚለውን ነገር አብረን ገብተን የምንመለከተው ነው። ከዚህ በፊት ግን ደውለን የምንጠራት ይሆናል እዚሁ አካባቢ ጋር ማለት ነው። እዚሁ አቅራቢያ ስለሆነ ያለችው። ሄሎ አቶ በላይነሽ፣ ወይዘሪት በላይነሽ እንዴት ነሽ? አለን። መምጣት ትችያለሽ፣ በርጋ ነኝ። እሺ እሺ እሺ። ደርሳለች እንግዲህ ወደ ቤተሰቦች። ሰላም ነው ዘርበለኝ፣ እንዴት ነሽ? ያው ትንሽ እንግዲህ ስትገቢ ያው ልትደራደቂ ትችያለሽ እያስባለሁ። ስለዚህ ትንሽ ራስሽን አረጋጊና እኛ ገብተን በምናወጣጣበት መንገድ እናወጣጣለን። ግን አንቺ ላለመበሳጨት ምናምን ሞክሪ። ያው ካሜራ አለ እንግዲህ ትንሽ እንዳይከፋሽ ብዬ ነው። እሺ እንደ ማስረጃ ስለምንጠቀም ማለት ነው። ለዛ ነው። እሺ መግባት እንችላለን አሁን። እሺ ና ቀደም ይሄ ነው እንግዲህ እንደምታዩ ልሽ ይሄን ነው ቤት ገዝቼ የራሴ ቤት ነው እያለ ሲቀበጣጠር የነበረው ማለት ነው። የምር ምን አይነት ባለቤት እንዳለሽ አላውቅም። አይ ቲንክ አሁን ስትገቢ የሚደነግጥ ይመስለኛል። እሺ ቀድሜ ልግባ መሰለኝ። እሺ ሰላም። ያው እንግዲህ ተመልሼ መጥቻለሁ። ማጣራት ያለብኝ ነገር አጣርቻለሁ። አረፍ በል። እሺ እሺ ማጣራት ያለብኝ ነገር እንግዲህ አጣርቻለሁ። አንድ ባልደረባዬ በጣም ስለምታውቅ ማለት ነው ያው ከእሱ ጋር አብረን ሂደን ነበረ ያለውና እስኪ ከእሷ ጋር ደግሞ ያለውን ነገር እንድናወራ ነበር የፈለግኩት። እሺ እሷም የሆነ ነገር ስለምታውቅ ታግዘኛለች እና ዲል ከማድረጋችን በፊት እሷ ገብታ በርጋ ነበረች። አንተ ፍቃድ አላስገባትም ብዬ ነው። ኦኬ አላመንክም ማለት ነው። እንግዲህ ይሁን እሺ፣ ካላመንክ አስገባ። ያው ፕሮሰስ አለው፣ ብዙ ፕሮሰስ አለው ብዬ አስባለሁ አይደል? አዎ ለነገሩ 15 ሚሊዮን ብር ብዙ ስለሆነ አዎ እንደ ቀላል አይታይም። ምን ችግር አለ? ትግባና ላስገባት ይችላል። እሺ ግቢ። አረፍ ነዚህ አረፍ አረፍ። እሺ ቁጭ በል አትደንግጥ። ባይሆን እኔ ወንበር አረፍ በል። የላክልኝ በፎቶ የላክልኝ ቤት ነው አይደል? አረፍ በል። አታስቻል። አትደንግጥ። ቁጭ በል።